ወልድ መንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው ምን እንደምታዘን ከመዝሙር 1 ጀምሮ እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም። ትርፍ የለኝም። እኔ ከልቤንም ነግራቸው። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን፣ ከሌባ ይሁን፣ ከአመንዝራ ይሁን፣ ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳዕና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉን ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው። በአህያ የሚሄድ ተጓዥ ነው። ቀስ ብሎ ነው፣ እየሮጠ ጥሎ የሚጠፋ አይደለም። ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠትም ንስሐ ገዳም እየመጣችሁ አትግቡ። እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደለ ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድን ነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋጥሩ። አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። እስቲ አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው? ታዲያ ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ነው ያለ? አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ። ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። የእውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል መጽሐፈ መነኮሳት ነው እንደዚህ ያለ። ሽፍታ ስራው ስለሚታወቅ ቦታውን ስለምታውቀው መንገድ ሰብረ ትሄዳል። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ።
አባ ጻድቅ ናቸው ነው የምትል፣ ግን ሽፍታ በሆንስ? ይሄውላችሁ እሱን ነው የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግሥት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለዋለ ምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዛ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደው። ለይግብው ድኅሬሆሙ ጸላእቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶት ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄ ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልይ። ደግሜ ነው የምነግራችሁ። ዳዊት ጸልይ። አምላከ ዳዊት ሁላችንንም ይስማል። ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚያ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ። ማለት ዝጋና ዝም ብለህ ስገድ ይላሉ። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያበር ይጠር ምንትኑ ያፈራሃኝ። እግዚአብሔር ተመልከቱ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኝ ወለመኒ ጸብአኒ ካህይል እየፈራሃኝ ልቤ እያለ ሲጸልይ ቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ዘመን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይሄን ግን ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለ። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን የኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጠሩ ወይ ወይው ጸላይቱን ቅድመ ገጹ ወበከመ ይሐልቅ ይስ ከማሁ ይሐልቁ ኃጣንም ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ መዝሙረ ዳዊት እንዴት ይጸልያል እንዴት ይደረሳል የሚለው የቤተክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ዕለታት እንዲሆን ከፍሎ አስቀምጦልናል። በሰኞ ዕለት ቤተክርስቲያናችን እንደምታዘን ከመዝሙር 1 ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡዕ ከመዝሙር 61 እስከ 80፣ በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ዓርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሬዎች እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ቀዳሚት ሰንበት ወይም በዕለተ ቅዳሜ ደግሞ ከመዝሙር 130 እስከ መዝሙር 150
ያሉትን ዝማሬዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በዕለተ እሑድ ደግሞ ከጸሎተ ነቢያት እንዲሁም ከመኃልየ መኃልይ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ 10ኛው መዝሙር ድረስ ያለው። ለምሳሌ ከመዝሙር 1 እስከ መዝሙር 10 ያሉት ዝማሬዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራሉ። ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ። ማለት ዝጋና ዝም ብለን ስገድ ይላሉ። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያበር ይጠ ምንትኑ ያፈራሃኒ። እግዚአብሔር ተመልከቱ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኝ ወለመኒ ጸብአኒ ካህይል እየፈራሃኒ ልቤ እያለ ሲጸልይ